ነብሱን ይማረው ኢዮብ መኮንን እጅግ ቸር ነበር። ገንዘቡን ሰርቶ እዚህ መድኃኒዓለም ያሉት የኔብጦች የሉ እየቀሰቀሰ ነው የሚሰጠው። ሰው ኢዮብን የማውራት አጋጣሚው ነበረ። መኪናውን ይሰጣል ነበር። ፋራናይት ፐርፎርም ያላረገ ጥላውን ገሰሰ ብቻ ነው። ቴዲ አፍሮን በጣም በሚሰራበት ሰዓት ላፎንቴ ምናምን አልደረስኩም እኔ ክለብ ሲሰሩ ምናምን። ሄኖክ ማሪ አንድ ቀን ሲጠጣ ይቻላል። ደባሪ እኮ ናት አለ ማሪ። ኤልያስ መልካ እንደዛ እንደምንወደው አያውቅም። አራታው ያ እንደዚህ ትወዱኛላችኋል። ሙዚቃ በእኛ ማህበረሰብ ትገለላለ 100%። ለምሳሌ በቀላል ምሳሌ የሆነ ኢንጂነር አለ፣ ዶክተር አለ፣ መካኒክ አለ፣ አንተ በያንተ ሙያ አለ። ንስሐ ገባ ተብለህ ታውቃለህ? አትባልም። ሙዚቀኛ ይባላል ሁሉ ጊዜ። ለምን? ኃጢአት ነው ተብሎ የእግዚአብሔር መንግስትን አይወርስም ተብሎ ስለሚታሰብ። በጣም ጥሩ። እኛ ደግሞ ያናናቅ ለምንድን ነው? ስራ ነው። ምን አደረግን? ነግሬሃለሁ። ቤተሰባቸውን፣ ሚስቶቻቸውን፣ ልጆቻቸውን የሚያስተዳድሩ ምንም የማይዘሙቱ ምንም የሰው ክብር የማይነኩ እጅግ ጨዋ ሙዚቀኞች አሉ። ለምሳሌ አንዳንዱን በስም ሁሉ ብጠራለህ ደስ ይለኛል። አሪፍ ሰዎች ሁሉ ለዋይና ጥሩ እኮ ነው። ሄኖክ ማሪ አንድ ቀን ሲጠጣ ይቻላል። እንዴት እንደምወደው ባለትዳር ራሱን የሚያከብር ሰው ግን ሙዚቃ ያጫወታል። በቃ ሙዚቃ ጅግ ያረጋል፣ ይጫወታል። እንደው ሞክሯል እኮ ይሄ መጠጥ የሌለበት ምናምን ያወራል፣ ያናዳል። በመጠጥ ውስጥ ነው የሚከቱት። ገባ? የት ነው ፐርፎርም የምታደርገው? ቢራ ፋብሪካዎች የሆነ ነገሮች ይዘውታል አሉ። ምንም ነገር ማያውቁ ኢቭን ለትዳራቸው እጅግ ታማኝ ገብቷል። የመንፈሳዊ መምህር ነው ምናምን ብለህ ስንት ነገር የምትሰማበት ሰውዬ የማያደርገውን ነገር ሙዚቀኛ መስራት። ነብሱን ይማረው ኢዮብ መኮንን እጅግ ቸር ነበር። ገንዘቡን ሰርቶ እዚህ መድኃኒዓለም ያሉት የኔብጦች የሉ እየቀሰቀሰ ነው የሚሰጠው። ታውቀው ነበር እንደዚህ ልክ ፐርፎርማ 3 ዓመት ፋራናይት ሰርቻለሁ። የኔ ቤስት ታይም ፋራናይት ነው። እጅግ ተከብሬ የሰራሁበት። እሱ ይመጣ እዛ ፐርፎርም ያደርግ ነበር። ፋራናይት ፐርፎርም ያላረገ ጥላውን ገሰሰ ብቻ ነው። ሁሉም አድርጓል። ቴዲ አፍሮ፣ ሚካኤል በላይነህ፣ ዳዊት መለሰ፣ ሸዋንዳይ፣ ናቲማን፣ ጆኒ ራጋ፣ ራስ ጃኒ፣ ትልልቅ ኤክስፕረስ ባንዶች እነ ኩኩ ሰብስቤ ባይኒ በጣም ወዳቸውን ሰዎች ፐርፎርም በቃ ሙዚቃ እኮ ሙዚቃ ፐርፎርም ይደረጋል። ትወጣለህ። ሰው ይወር ዲጄ ነበር ካንተ እዛ። yes ሰው ኢዮብን የማውራት አጋጣሚው ነበር። መኪናውን ይሰጣል ነበር። ለምን? ለነስናና ዱተቶልን ሄዳል ወደ ቤት። ኢዮብ የጊታሪስት አለ ሳሚ ሹሉ የሚባል የሱ በጣም ወዳጅ። እሺ። እና ፐርፎርማር እሺ። ኢዮብ የሞተ ቀን ምን እንደተፈጠረ ልንገር። እቤት ቁጭ ብያለሁ። ብርሃኑ ድጋፌ ስለ ኢዮብ ያወራል ላይቭ በሬዲዮ። ምን እያለ? ስትሮክ መጥቶት በሬዲዮ እያወራ ነው። ወደ ሆስፒታል ይወስዱት። ሰው ሚኪ ዛይን የሚባል አለ ቤዚስት። እሺ። በጣም ሞክሮለታል። ሊያድኑት ሞክሯል። እንደማይሆን እያወቁ በጣም የሚገርም በቃ ማለት ለጓደኛ የምታደርገው ነገር የለም። ለምሳሌ አንተ ዛሬ ማታ ገብተህብኛል ሆስፒታል 50 ሚሊዮን ተብዬ እንደማትሞት እኮ እንደማትተርፍ አውቃለሁ። ግን 12 ሰዓት ተቆ ሆነ ከፍላለሁ እና ስለ ኢዮብ እየሄደ ፋዘር ቁጭ ብሎ እንባዬ ይረግፋል። አንተ በሬዲዮ እየሰማሁ ሲጫወት ስንት ዓመት አይቼዋለሁ። ጭምስ ስለነበርኩ ብዙ አልቀረባቸው ግን ኤቭሪዴይ አያቸዋል። አውርተው ግን ታውቃለህ? በደንብ ገብቷል። ዲጄም ስለሆንን ባክስቴጅ ላይ አንድ ላይም ስለምንሆን ታወራለህ ምናምን ከዛ ስለምትቀርባቸው እንዲህ ፎቶ ምናምን አትልም። አሁን እኮ ነው የመጣው። በቃ እስካየው ራሱ ደስ ይላል። እዚህ ሰፈር ይኖር ነበር። እዚህ ጋር ቦሌም ደኔ እዚች አካባቢ ይኖር ነበር። በጣም ለእኔ በጣም ወደው ሙዚቀኛ ዳዊት መለሰ ነው። ለምሳሌ አሁን ሸዋንዳኝ ኃይሉ እንዴት ልንገርህ፣ በጣም ዲሲፕሊን ያስተማረኝ ሰው ነው። የሀብታም ልጅም ነበር። ስቴጅ ላይ ማንንም ሰው አይቀብጣትም ማለት በስርዓት ፐርፎርም አድርገህ ወደ ባክስቴጅ ነው የምትሄደው። እኔ ጋር መተህ ሙዚቃ ለመምረጥ አትችልም። በጋርድ ነበር ዳር ቆመው አትችልም። ሄደን ሙዚቃ አድርግልኝ ምናምን ነበር አትችልም። ለፍቅረኛ የልደት ቱፓክ የሆነ ነገር አትችልም። ጋርዶች ይለፍ ካልኩ ታልፋለህ። ከዛ በኋላ ነው ያስጠላኝ። እንደውም አንዳንዴ ጋርዶቹና ተነሱና ሁሉም ሰው ሺሻ የሚባል ነገር መጣና ከተማውን ብልሽት ታረገው። ፐርፎርም የሰው ልጅ አምሮ አንድ ነገር ነው መስራት የሚችለው። በተለይ ወንድ ልጅ ወይ ሙዚቃ ማዳመጥ ወይ ሺሻ መሳብ እያየናቸው የተመቱት። ከሙዚቃ ወደ ሺሻ ሄዱ። ኦ ማይ ጉድ! ሺሻ ማይሸጥ ምን ተውስ። ስለ ኢዮብ ትንሽ ነገር ይበናል።
እሺ እንደውም ኢዮብ ተዘጋ ፋራናይት ያኔ እሱ ሲያልፍ ማለት ነው ተዘጋ ክለቡ ያው ከዛ የመጨረሻ ከዛ ሊከፈት ያለ ሐሙስ ቀን ሲከፈት የዛን ቀን ማረሰው ነውና ቤቱን ፈራሁት ቀምጥዶ ሰው ያውን ክሩዋል አይደል የሆነን ሰው አታው ከዛ ስራ ግን ህይወት ይቀጥላል የዛን ቀን ማሪ ብራዘርስ ነው የሚጫወቱት ሮቤል ታውቀዋለህ የማሪ ብራዘርስ ሊድ ጊታሪስት for me is best ሊድ ጊታር ተጫዋች ነምበር 1 ግን አላልኛ ሚጮ ሰው ነው ደለ ልጁ ካልም ሰው ነውና ልክ ሲጀምሩ ያው ሙዚቃ ምናምን ኢንስትሩመንት ይጫወታሉ ምናምን የኢዮብን ሙሉ ሙዚቃ በጊታር ነው የተጫወተው በቃ ስብርብር ነው ያለው አለቀሱ ሰዎች ነው ውስጥ ያሉት ያ በቃ ያን ቀን አረሰውምና ምን አለ በተቀዳል ነበርና ያንን ቃና ጃምስ የሚለው ሾው ላይ ባለፈው ፐርፎርም አደረገው ከማጋር ብቻውን በራሳቸው በቃ like ሙዚቀኛ የለም የዘፋኙን ሜሎዲ ንግግሩ ጊታሩ ብቻውን ሁሉንም የኢዮብ ነው ያደረገው ሁሉንም የኢዮብ ነው ያደረገው ስለሌሎቹም ነበሩ ቃና ጃም ላይ ፐርፎርም ያደረገው የማሪ ብራዘርስ ሮቤል ነው ዛሬ በደም ሶሎ ምናምን ሲሰራ ሙዚቃው ምናምንና ፓወርፉል ነው ሙዚቃ እና አስታውሳለሁ የመጨረሻው ጊዜ እዛ ነበር የሚሰራው ቤቱ በጣም የሚታወቅበት ነው ፐርፎርም የሚያደርግበት መንገድ why ግን what happened to him ሱስ ውስጥ ነበር ወይ something relationship problem ነበረበት ስትሮክ በጣም ከባድ ነገር ነው ዲፕሊ አላውቅም አሁን ስለ ስትሮክ አንድ ነገር ልጠይቅ ስትሮክ ክራም ያጋባ ነው አሁን በዚህ ዘመን ወጣቶችን እየመታ ምንም የሌለበትን ሰው ይመታል እኔ አንዳንዴ ፈጣሪ መልካም ሰዎችን ይጠራል ያ በቃ አማኒ ከዚህ በላይ አይችልም ምክንያቱም ለምሳሌ አስተውሳለሁ እኔ ኤልያስ መልካም በጣም ነው የምወደው ታውቀዋለህ ትቀርበዋለህ የሚገርም ነገር እንዴት እንደሆነ ልንገርህ ብዙ ሙዚቀኞች የማግኘት ቻንስ አገኘው ስሰራ ምናምን አንድ ቀን አይቼው አለቅ ኤልያስ መልካም እናድዳለሁ አይመጣም ክለብ ምናምን እኔ አላውቅም የለም በቃ እኔ ናይት ስሰራበት እሱ ሙዚቃ ፐርፎርም ማቆም ያደረገበት ሰዓት ነበር ያደርግ ነበር ፐርፎርም ያደርግ ነበር የሆነ ሰዓት ላይ ይላሉ እኔ አልደረስኩም የሆነ ኤጅ አለ አይደል ልክ እንደናንተ ግራውንድ እንዳላችሁ እኔ ቴዲ አፍሮን በጣም በሚሰራበት ሰዓት ላፎንቴ ምናምን አልደረስኩም እኔ ክለብ ሲሰሩ ምናምን በወሬ ነው የምትሰማው የሆነ ሰዓት ላይ የለም እንትን አለ መሰለህ ታቆማለህ ወደ ፓርቲ ታቆምና ክለብ ትሰራለህ ክለብ ያስጠላል ኮንሰርት ብቻ ለሰው ኮንሰርት ትመርጣለህ እዛ ክላስ የገንዘብ ጉዳይ ዋይ የሆነ ሰዎች ደግሞ ፐርፎርም ያደርጉ ናይት ክለብ ደግሞ ፐርፎርም ያደርጉ ሰዎች ኮንሰርት ብቻ ፐርፎርም ያደርጉ ሰዎች አጋጣሚ አግኝቼው አላውቅም በጣም ጓደኞቼ ግን እንደምወደው ያውቃሉ ለኛ በጣም ኢንፍሉዌንስ ያደረገ ሙዚቀኛ እኔ የኢትዮጵያን ሙዚቃ ቀይሯል ከሚሉ ሰዎች ውስጥ ነኝ obviously he's a legend የነበረውን ሽፍት አድርጎታል በራሱ መንገድ ሰው ያንን እንግዲህ ሌጀንድ የሆነ ሙዚቀኛ አጋጥሞ አያውቅም ከዛ ምን ተፈጠረ ግራፊክ ዲዛይነር ጓደኛ ነበረኝ ሊማን ይባላል የጌታን ላይ ፖስተር ታስታውሳለህ መልክሽ አይበልጥሽም ቀለም ምናምን ያለበት እሱ ነው የሰራው ጋንተ ጓደኛ የኔ ጓደኛ ነው የሰራው እኔና እሱ ደግሞ እዚህ ፖሊሜራላም እንኖራለን አብረን ነው የምንሰራው እሱ የፍሌር ፓርቲዎችን ኮንሰርቶቻችን ምናምን በሙሉ ግራፊክስ ዲዛይነር ነው he's also promoter እኔና እሱም አብረን ክለብ ማኔጅ እናደርግ ነበር ወደ ማኔጅመንት መጥቼ ነበር ምን አለኝ አንድ ቀን ቤት ውስጥ የሆነ ቦታ እንሄዳለን ሴሚሲ ከዛ ሂድ ስለው ብቻ ነው ስለው አይ አብረን ብሬ ላይ እንዴ ነው የምንባባው ኖ አብረን እንሂድ እሺ ብዬ ወደ ፍየል ቤት ስገባ ኤልያስ መልካም ስለምወደው ሰርፕራይዝ ያደረገኝ ደስ አለኝ ስቱዲዮ እዛ ነበር ስቱዲዮ እሱ ጋር ከዛ ቁጭ አልኩ አቁነጠነጠኝ ያም ወዶ ሰው ሲሄድ የጌታን ሌን ብሬን የተሰኘውን ሙዚቃ ቪዲዮ ክሊፕ በመሃል ያው እንግዲህ ጃምፕ ያልኩብን ነው የምመጣው የሆነ ሰዓት ላይ ያው ፊልም ሰርቻለሁ ናይት እየሰራሁኝ ፕሮዲዩስ አድርጌያለሁ ወደ ዳይሬክቲንግ መጥቻለሁ ቪዲዮ ክሊፖች የምሰራበት ሰዓት ነው የነሳሚዳንን ምናምን የተወሰኑ ቪዲዮ ክሊፖች ሰርቼ የጌታን ሌን ቪዲዮ ክሊፕ ትሰራለህ በሚል ነው የሄድኩት እና ስክሪፕቱን ጽፌ እዛ ነው የሄድኩትና አየሁት አወራሁት ምን አወራችሁ ቲፕ ምን ስለ ሙዚቃ እሺ ምን ፊል እንዳረኩት እንደዛ እንደምንወደው አያውቅም አራታው ያ እውነት አለኝ ለጆብ የሰጠው ግጥም እንደዚህ
ላቤል ሙሉጌታ ሰምና ወርቅ ከዛ እንደዚህ አንድ ደግሞ ሙዚቃ አለ የኩናማ ሙዚቃ የሰራው ነው ትግርኛ እንዴት አድርጎ እንደቀየረ ከዛ አንዱ ክሊያሪ ከዛ እንዴት ማን እንዳመጣ ምናምን ሌላ ሰው እኮ አንተ ድቤ ነው የሚመታው ይሄን ሁሉ ሰርቶ አንድ ሙዚቃው ሰው እንደዚህ ትወዱኛላችሁ አለ እንደዚህ ነው ያለው ያን የሶሻል ሚዲያውም የለም ማወቅም አትችልም በጣም ከባድ ነው በርግጥ እሺ አለኝ ታምነኛለህ ቪዲዮ ክሊፑን እሺ አለኝ አመነብህ አዎ ፐርፎርም አደርጋለሁ ሊሪክሱን ስነግረው ከዛ ነገረኝ እሺ ምን ሚስጥር ነገረኝ መሰለ የኢዮብን አለኝ አንድ ሙዚቃ አለው ደብዘዘሽ አጠፋሻችሁ በጣም የሚገርም ሙዚቃ አለው እሱ ሙዚቃ ቪዲዮ ክሊፕ ሰርተውለት ነበር እሺ ለአንዳንድ ሙዚቃ ምን ይሆናል መሰለ ክሊፕ አትሰራለት ብተው ይሻላል ሮፍና ሁሌ እንደዚህ ሰምቻለሁ ጂጂን አባይን ምን ታደርገዋለህ ይቀመጥ በአእምሮ ኢማጂን እያረክብታ ይሻላል ይሰቅሉታል ከዛ ያንን ክሊፕ ያንን ሙዚቃ ወደ ምስል የሚከስት አቅም ኃይል ጉልበት ፕሮዳክሽን የለንም ስለዚህ ምን ታደርገዋለህ ቁጭ ታደርገዋለህ ለዛ ነው የሆነ አንድ ሲያስጠላ ቪዲዮ ክሊፑ ትላለህ ወይ ደግሞ ምን ማድረግ አለብህ መሰለህ ቀድመህ ካወጣው ይሻላል ሰው 10 ዓመት ስሎታል አሁን ደብዘዘሽና ሰርተውት እንደዚህ ያለኝ እና ብሬን በእንደዚህ መንገድ ነው እንትን ያደረከው አው ፐርፎርም አደርጋለሁ አይ ላቭ ኢት አለኝ ምክንያቱም እኔ እንደ ዳይሬክተር ቪዲዮ ክሊፕ በመሰራበት ሰዓት ላይ ምንድነው ማስበው በራሴ መንገድ ነው ኤክስፕሌን ማድረግ ግጥሙን አልከተልም ሌላ ሳይድ ማለት ነው ግጥሙ ሌላ ይሄኛው ሌላ ሳይድ ዛ አወራና ከዛ ግን ጠየቅኩት ለምንድን ነው የጠፋኸው ደባሪ እኮ ናት አለ ማለት ኤልያስ መልካ ቢለም ደባሪ ናት አለኝ አንደርስታንድ ደባሪ ነች that's why የማይጓጓው ራሱን የማይሸጠው ሰርቷል ሽጧል በደንብ ሰርቷል ፐርፎርም አድርጓል በቂ ህይወት ኖሯል ምናምን ባደበ እንደሌላው ምናምን ላወራለህ አልችልም ቤስት በቃ እግዚአብሔርን በሚገባው መንገድ አንደርስታንድ አድርጓል ከቴዲ አፍሮ ጋር ይሰሩት አልበም ነበር አይደል ያ ጃዝ ተሰራል መጀመሪያ አካባቢ አቦጊዳ ነው ሰው ይሰራል አቦጊዳ ላይ ወደ ኪቤዝ ወደ ላይክ ሙዚቃ ነው እኮ ለምሳሌ አባተ ሞክራ የሚባል ሙዚቀኛ ነበር አባተ ሞክራ ሙዚቀኛ ነው አባተ ሞክራ ሶሪ ወደ 500 በጣም ሙዚቃ ናንዱ ፌንጂራ ምናምን የሰራ ሙዚቀኛ ኤልያስ መልካ በፊት የነበረ ኧረ ስሙን አስታውሱኝ ስሙ እሺ ወነ ያበበ ተካን ወፊቱ ምናምን ትልቅ ሙዚቃ አቀናባሪ ነው ከዛ በኋላ ነው ኤልያስ የመጣው ኦኬ እሺ ዘመናዎች ውስጥ እሱ ነበረ እንግዲህ አበበ ተካት ሜቢ ስናወራ ከመጣልን ተንተላለ ማለት ወደ ኪዩቤስ ሽፍት ያደረገው ኤልያስ መልካ ነው መጀመሪያ ዲጂታል አልነበረ ሙዚቃ ለምሳሌ እኮ መጀመሪያ ሁሉም ፐርፎርም ያደርጉ አንዱ ከሳተ እኮ ሚስታፈናል እንዴ እዳቸውን በልተዋል እሱ ነው ከዛ ወደ ሶፍትዌር ወደ ኪዩቤስ ይሰራው ለምሳሌ አሁን ኤፍኤል ምናምን አለ አይደል የሆነ ዘመን የሚያመጣልህ ነገር አለ የሆነ ሰው መጀመሪያ ይጀምራል ያ ከባን ሁልጊዜ አንደኛ የመጀመሪያ ሰው ስትሆን አሪፍ ነው ላይፍ ላይ ኤርሊ ሙቨርስ አድቫንቴጅ ይባላል አድቫንቴጅ አንተ ሆነ አይደለም መቃወም ስላለ ገብቷል እኛ ለምሳሌ ዲጄ ወደ ሶፍትዌር ሲመጣ ፈኒ ነው ባተብከ ዲጄ ያጫወት ራሱ ወደ ሶፍትዌር ሲመጣ ቨርቹዋል ዲጄ ያው ሲዲ ላይ ደርሻለሁ እኔ በሲዲ ያጫወቻለሁ ቨርቹዋል እና ሴራቶ መጣ ሶ አድቫንቴጅ ነው የማያውቀው ሰው ይጠፋል ዲስራፕትድ ይሆናል እናንተ ከኛ በፊት ደግሞ የነበሩት በካሴት አጫወታል በቁጥር ምናምን አድርገው ከካያደጉ ሰርቷል ክሊፑን ሰራችሁን ከኤልያስ መልካ ጋር አልሆነም ታመመ ወይኔ እንደውም ስልክ አስታውሳለሁና ለመጀመሪያ ጊዜ እንደውም አስታውሳለሁ ስም ማን ነው ሲለኝ ዲጄ ሪሽ ማለት ፈራው ከዛ ሀብቴ ይለኝ ነበረ ስልኬን ራሱ ስደውልለት ከዛ ጌታን ላይ አልበም አለ ከጌታን ላይ በጣም ይገርም አልበም ነው የሰሩት ባይዘው የጌታን ላይ ነገር ያው ድለቃ ስለሚሰማ የሆኑ ሙዚቃዎች ማይሰም ይቆዩ በእርግጠኝነት ከሆነ የቤሪ አልበም እና ጌታን ያለ አልበም የሚገርም አልበም የሚኪያስ የማን ሚኪያ ተሰምቷል እኮ ሚኪያ አትሊስት ገብቷል ልክ አሁን ዝምታ የቴድሮስ ታደሰ አልበም ከሆነ ጊዜ በኋላ ድጋሜ የተሰማው የኢዮብም እንደዛ ነው ይሆናል አይደል ኢዮብ 8 ወር ምናምን ቆይቷል የኢዮብን እንደውም በጣም ዲጄ ባታዊ ዲጄ ፕሮሞተር አይ ነው የኢዮብ ሙዚቃ እኛ ፊል አደረግ ነው በጣም ዲጄዎቹ